ከ4D ወደ 3D መረጃን መቀበል ይቻላል። እንዴት ካላችሁ ነው ላሳያችሁ። 3D ወይም ሶስተኛው ልኬት በጊዜና በቦታ የታታ ነው። ታዲያ በዚህ ልኬት ውስጥ የሚገኝ እውነታ የተገደበ ነው። ምክንያቱም በዚህ ውስጥ የሚኖረው አካል ለምሳሌ ሰው እውነታን የሚተረጉመው በአምስቱ የስሜቱ ሕዋሳት ስለሆነ እነኚህም አምስቱ የስሜቱ ሕዋሳት ከሙሉ እውነታ ውስጥ በአንድ ተደምረው 5% ያህሉን ነው መተርጎም የሚችሉት ወይም የሚገነዘቡት። ወደ አራተኛው ልኬት ስንመጣ ደግሞ ገደብ የሌለው መገኘትን እናገኛለን። በዚህ ውስጥ ዙተራ፣ እርግብግብታ ብሎም ዋና መሰረቱ ኃይል ቋንቋችን ይሆናል። የሃይማኖት ሰው ከሆናችሁ መንፈሳዊ መገኛ ነው። ፈላስፎች ከሆናችሁ ከሚታየው ባሻገር ነው። በሳይንስ ነገሮችን ለመተርጎም የምትሞክሩ ከሆነ ደግሞ ውህድ መስክ ወይም ደግሞ ኳንተም መገኛ ነው። አሁን ከአራተኛው ልኬት ወደ ሶስተኛው ልኬት መረጃን ለመቀበል ከመጨረሻው ነው የምንጀምረው። ከመጨረሻው መጀመርን የምታውቁ ከሆነ ጥሩ፣ የማታውቁ ከሆነ ደግሞ በደንብ አድምጡኝ። ለከፍተኛ ስራ ፈጣሪዎች ስልጠና በምሰጥበት ሰዓት ላይም አንዱ ከምንጠቀማቸው ዘዴዎች ውስጥ ይህ ነውና እዝኖቻችሁን ዘርጉ፣ ለተከብዱ ጆሮአችሁን ዘርጉ ለማለት ነው። ከመጨረሻው መጀመር ከቀደመው ማንነት መረጃን መቀበል ነው። የቀደመው ማንነት ደግሞ ምንድነው ካላችሁ ሶስተኛው ልኬት ላይ የሚኖረው ስጋ እንዳለ ሁሉ በአራተኛው ልኬት ላይም የሚኖር የእናንተው ማንነት ወይም ደግሞ ቅጂ አለ። ይህ በኤተር ወይም ደግሞ የንጹህ የኃይል መገኛ ውስጥ የሚኖር ማንነት ነው። አሁን በዚህ ሰዓት ላይ በምትገኙበት ማንኛውም የህይወት ደረጃ ውስጥ ከመጨረሻ የደረሳችሁ የሚገኝ መረጃ አለ። ይህንን መረጃ ወደምትፈልጉት በመቀየር የምትፈልጉት መረጃ እንዲደርሳችሁ ማድረግ ነው። መኖር የምትፈልጉት ሊሆን ይችላል። ማሳካት የምትፈልጉት ነገርም ሊሆን ይችላል። መፍታት የምትፈልጉት ቀመርም ካለ ያንን እውነታ አሁን መላበስ ነው። በዚህ ሰዓት ላይ ከመጨረሻው ወደ አሁን መደረግ ያሉባቸውን ደረጃ በደረጃ መረጃዎች ይደርሷቸዋል። እነኚህ መረጃዎች በውሳጣዊ ምክር መልክ ነው አብዛኛው ጊዜ የሚደርሱት። በኩላሊት ጤሶ፣ በልቦና ተመላልሶ፣ በናላ ደግሞ ተወርሶ። ይህንን ለማድረግ ምን ላድርግ? መወሰን ነው። መወሰን እኮ አልችልም። ለምን? ትችላላችሁ። ይህ በልምምድ እንደተገነባ ሁሉ ማለትም መወሰን አለመቻል በልምምድ የተገነባ ነው። መወሰን መቻልም ደግሞ ልክ እንደዚሁ በልምምድ ይገነባል። ታዲያ ይህንን ልምምድ ከሚስልላችሁ መውረድ ውስጥ ትኩረት ዋነኛው ነው። ትኩረት የሚጓዝበት ኃይል ይጓዛል። መጓዝ ብቻ አይደለም፣ ሄዶም ያብባል፣ ያድጋል፣ ወደ አካላዊ ሁኔታም ደግሞ ይገለጣል። ስለዚህ ትኩረታችሁ በሚስትበት ሰዓት ላይ እየመለሱ መቃኘት ነው። መጨረሻው ላይ በምትቆሙበት ሰዓት ላይ ጊዜና ቦታ ነው የምታልፉት። ማለትም የዚህኛውን የገደብ ስርዓት ነው የምትሻገሩት። አራተኛው ልኬት እኮ በራሱ ጊዜ ነው የምትሉ ፈጣን ተመራማሪዎች ደግሞ ልትኖሩ ትችላላችሁ። አይደለም፣ ጊዜ በአጽናፈ ዓለም ስርዓት ውስጥ የሌለ በሶስተኛው ልኬት ውስጥ የሚገኝ ቀንበር ነው። ተመሳሳይ እውነታዎች በእኩል ሰዓት ነው የተገለጡ የሚገኙት። ወስኖም አሁን መጨረሻው ላይ ቆመ መረጃን ይቀበላል።